ኧረ ተው በእናትህ ዛሬ ያመለጠኝ ስራ ነው እንዲህ በእናትህ የሌሎ ዲቦላ ጠቅላላ የላ ስራ ምንታስ ምናልከኝ ከ3 ቀን በፊት አባዱ ላይ ገዛኝ ሰላ እንዴ ነው አለ መለታዝ ልታሰረ ምናልከኝ ጎማም ጀመረ መደነስ እና ልምጣ ልሸልመው ታዲያ ገብቶኛል። ጆኮ አይደለም ትለኝ ቅጥቅጥ እኮ ታዲያ ያው እኮ ነው መደነስ ነው። ልክ ነህ እኮ ጋራጅ ሰዷ ታዲያ ጠበቅ ያልኩላ ወስደው ይደንሳል። አሁን ምንድን ነው እንደሚከፍትለት እናታ እኔ ብመጣው ወግ አጥባቂ ጋር ለምወስደው እኮ ጋራጅ ነው የሚያጠቁት እዛው እኮ ሌላ ጋራጅ ፈልግለታል። እንዴ ተረልተው እንዴ እኔ ትሸጥልህ እንዴ እንኳን መደነስ ቀና ብሎ ያለ እንዴ መኪናው ንጹህ መኪና እኮ ነው ይሸጥልህ እኮ ታዲያ እኔ እሱማ ችግር አለው እንዴ ቀላል አለው እንዴ በ3 ቀን መደነስ ከጀመረ ነገ እንደ ሳንቾ መስፈኑ ይቀራል እኮ ታዲያ ቼክ አስደርጎት ብሎ እንዴ አባዴ ደላላ ነኝ እኔ ዳንስ ላይ ብዙ አይደለሁም። በቃ እሺ እንደፈለጋችሁ ችግር የለም። የሌለው የጎላ ጠቅላላ ያለ ስራ ምታዝ ልምድ ያለው ቀምቃሚ ማን ለፊልም ነው ለስራ መቀምቀም ነው ስራው። ያው እንደሞዝ አለ ያበደ ኧረ ችግር የበር ነው። ኧረ ችግር የለውም እንዴ ኧረ ሞልቷል። ስንት ነው የፈለከው ደግሞ ለቀምቃሚ? 3 ሞልቷል። ይኸው አሉ አጠገቤ አናቱ ላይ 3 አሉ። ብሬ ዳሬ ሞላ እንጂ ብሬ ዳሬ ሞላ አልኩህ አይደለም። ሞላ ሰው እኮ ሞላ ሰው በቃ ሞላ አይደል? ኧረ ልካቸዋለሁ ችግር የለም። ቀይሩ እልካቸዋለሁ ችግር የለም። ይመጣሉ አሁን ችግር የለም። ከዛ በኋላ ነው አመሻሽ ነው መቼም ስራ ቀን ሙሉ ኧረ እንዳገላችሁ እባክህ። ኧረ አይሆንም ወይ ጠዋት ይጀብኑና ከሰዓት በድራፍት አግረው ቢራ ውስኪ እያሉ ይሉልህ ወይ ምንድን ነው ታዲያ ቅምቅም? ልብስ እኮ ነው ልብስ ይቀመቀማል። ምንድን ነው የምትለው? ዝምዘማ ይሄ መዘምዘም መቀምቀም እንዴ ተው አታረገው እንዴ ቅምቀም አላልክም? እንደ ሊቀይሩ ይላል እኮ ልብስ እና እንዴት ነው ሲመለሱ ዝምዘማ ነው የምላቸው። የምርህ ነው አንተ? ኧረ የሚዘምዘም አንተ ትዲ ታስጠላ በእናትህ። ሄሎ ጉድ ፈላ በቃ ረቋል። ኧረ የሉም ሄሎ ባለ ስንት ክፍል አቅም እስከ 10 ቆርቆሮ አቡጀዲ ኮርኒስ መቻል አይ ሌል እስከ 15 ጭቃ ቤት ቆርቆሮ በር ጭቃ ቤት የለ አይጥ እንደዛ ካልክ ግንብ ነው። ግንብ ቤት 18 18 ይባላል። ትችላል ና ስቶቭ ትጠቀማለን። 20 ስቶቭ 20 ለልጆቼ ቤተሰብ አለን። ኧረ ወንደላጤ ወይ ሲገላጥ የለ ቤተሰብ ካለ 25 ከገባ